ይሄ የምትመለከቱት በድንገተኛ የኤሌክትሪክ መቃጠል ምክንያት ቤቴ እንደዚህ ተቃጥሎ ነበርና ይገርማችኋል ቤቴ ማንም አልነበረም። በድንገት ቤቱን ዘጋግተን እኔም ባለቤቴም ሁላችንም ወጥተን ነበርና እንደዚህ ሆኖ ነው ኤሌክትሪኩ ያገኘሁት። ኩሽና ነው ይሄ ኩሽና የምታዩት ቦታ ኩሽና ነው። ኩሽናው ሙሉ በሙሉ በኤሌክትሪክ ተያይዞ ነው ያገኘሁትና እግዚአብሔር ነው ያወጣኝ። ይሄ ሙሉ በሙሉ ቢቃጠል እንግዲህ አስቡት የኩሽና ነው ከጀርባ ያለ ብሎኬት ቤት ምናምን አለ ወደዛ ጉዳቱ ሊያመዝን ይችላል ማለት ነው። ስለዚህ እንደዚህ ለምንድነው እንደዚህ ሆኖ መሰላችሁ? በዚህ በኩሽናው ላይ ኤሌክትሪኩ ዝርጋታ አድርጎ ለኩሽና ለምጣድና ለአምፖል የሄደው ኤሌክትሪክ ነው እንደዚህ ያደረገው። ስለዚህ እንደገና ሁለተኛ ደግሞ ኤሌክትሪኩ በፕላስቲክ ከቨር ቢሸፈን ኖሮ ይሄን ያህል ጉዳት ላያመጣ ይችላል። ግን ከጣራው ተጠግቶ በእንጨቱ በወራጁ አልፎ ስለሄደ ኤሌክትሪክ ኮንታክት በሚያደርግበት ሰዓት ቀጥታ እንጨቶችንና ቆርቆሮን ያገኛል ማለት ነው። ይሄ ኮንታክት ካደረገ ጉዳቱ የባሰ ይሆናል ማለት ነው። ግን በድንገት ይሄ ሲቀጣጠል ቆጣሪ ስለመለሰ ነው ወዲያው ሲጠፋ እንደዚህ ሆኖ ሰላም የሆነው ማለት ነው እንጂ ቀጥታ ወደ እሳቱ ወደ እንጨቱና ቆርቆሮ ቢተላለፍ ኖሮ ከባድ ጉዳት ነው የሚያደርሰው ማለት ነው። ስለዚህ አንደኛ ኤሌክትሪክ ኢንስታሌሽን ሲደረግ በጥንቃቄ መደረግ አለበት። ከእንጨትና ከቆርቆሮ ንክኪ ነፃ የሆነ ኢንስታሌሽን ነው መደረግ ያለበት። ሁለተኛ ያረጀ ገመድ ከሆነ ቶሎ መቀየር ያስፈልጋል። ያረጀ ገመድ ኮንታክት የመሆን እድሉ ከፍተኛ ስለሆነ። ሶስተኛ ኤሌክትሪክ ገመዱ ትክክለኛ ኤሌክትሪክ ማስተላለፍ መሆን አለበት። በጣም ቀጫጭን ሽቦዎችና ቶሎ ፓወር ሲሄድና ሲመጣ በደንብ ሲበዛና ሲያንስ የሚበጣጠሱና የሚቀጣጠሉ ገመዶች አሉ። የኤሌክትሪክ ገመድ መርጦ መግዛትና አገልግሎት ላይ ማዋልም ትልቁ ጥንቃቄ ነው ማለት ነው። ስለዚህ በእነዚህ አይነት ሁኔታ አደጋ ለመከላከል እንደዚህ አይነት ሁኔታዎችን መጠቀም አስፈላጊ ነው ማለት ነው። እና ቪዲዮ የምትከታተሉ ሁሉ በዚህ ብዙ ነገር ልትማሩ ትችላላችሁ።